ኃጢአት ሲበዛ እግዚአብሔር ዝም ይላል ወይስ ፍርድን ያመጣል? ከክፉ አካባቢ መውጣት ለምን እንደሚያስቸግር ታውቃላችሁ? ዘፍጥረት ምዕራፍ 19 የእግዚአብሔር ፍርድ፣ ምሕረትና ከኃጢአት መለየት ለምን እንደሚያስፈልግ የሚገልጥ ከባድ ታሪክ ነው። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ከቁጥር 1 እስከ 11 በምሽት ሁለቱ መላእክት ወደ ሰዶም ከተማ በደረሱ ጊዜ ሎጥ በከተማይቱ በር ተቀምጦ ነበር። ይህም ሎጥ በከተማይቱ ውስጥ የተወሰነ ማህበራዊ ኃላፊነት ወይም ስልጣን እንዳለው ያመለክታል። በተጨማሪም በጥንት ዘመን አንዳንድ ስምምነቶች፣ ግብይቶችና ልውውጦች በምስክር ፊት በከተማ በር ላይ ይካሄዱ ነበር። ሎጥ እንግዶቹን በትህትናና በፍቅር ተቀብሎ ወደ ቤቱ አስገባቸው። እንግዳ ተቀባይነት እንደ ክርስቲያኖች ልንኖርበት የሚገባ ሕይወት መሆኑን ያሳስባል። ነገር ግን የከተማይቱ ሰዎች በተቃራኒው እጅግ ክፉዎች ነበሩ። ቤቱን ከበቡና በመላእክት ላይ ጾታዊ ጥቃት ለማድረስ ፈለጉ። ይህም ድርጊት ኃጢአታቸው ወደ ጫፍ እንደደረሰና የግፍ ጽዋው እንደሞላ የሚያመለክት ነው። ሎጥ በእነዚህ ክፉ ሰዎች መካከል ቢኖርም መጽሐፍ ቅዱስ ጻድቅ እንደሆነ ይገልጣል። እርሱ ኃጢአትን በልቡ ይጠላ ነበር፣ ነገር ግን በአካባቢው ከኃጢአተኞች ጋር በመኖር መንፈሳዊ ግፊት ውስጥ ነበር። ይህ ሁኔታ አንድ አማኝ በውጭ ጻድቅ ሲመስል በውስጥ ግን ከዓለም ጋር እንዴት ሊገናኝ እንደሚችል ያሳያል። የዓለም ወዳጅ መሆን ከእግዚአብሔር ጋር ጠላት መሆን ነው የሚለው እውነት በሎጥ ሕይወት ይታያል። እርሱ መጀመሪያ ወደ ሰዶም አተኩሮ አየ፣ ከዚያም ድንኳኑን ወደ እርሷ አቀረበ፣ በመጨረሻም በከተማይቱ ውስጥ ገብቶ ኖረ። ይህም መንፈሳዊ ውድቀት ተከታታይና ሂደት ያለው መሆኑን ያሳያል። ሰዶም ከተማ የሥነ ምግባርና የኃጢአት መለኪያ ለጠፋባት ከተማ ተምሳሌት ናት። በዚያ ሰዎች ኃጢአታቸው አያሳፍራቸውም፣ በግልጽ ያወሩታል። ክፉውን እንደ መልካም መቀበላቸው የፍርድ ጊዜ እንደቀረበ ያመለክታል። ኃጢአት በሰው ልብ ሲጸናና እንደ መደበኛ ሲቆጠር የእግዚአብሔርን ፍርድ ይጋብዛል። ንስሐ ከሌለ ጥፋት የማይቀር ነገር ነው። ነገር ግን በፍርድ መካከል እንኳን እግዚአብሔር ምሕረቱን ያሳያል። መላእክቶቹ ሎጥን በመጠበቅ ከክፉዎቹ አዳኑት። ዓይኖቻቸውንም በመምታት እግዚአብሔር ጻድቁን እንደሚጠብቅ አሳየ። ይህ ታሪክ አንድ ጠቃሚ እውነት ያስተምራል። ዓለማዊነት የቦታ ሳይሆን የልብ ጉዳይ ነው። ሎጥ የዓለም ወዳጅ የሆነው በሰዶም ስለኖረ ብቻ አይደለም። እኛም ዛሬ የምንኖረው በክፉና በወደቀ ዓለም ውስጥ እንደሆነ ማስተዋል ያስፈልጋል። ሎጥ በአካል ወደ ሰዶም ከመግባቱ በፊት ልቡ አስቀድሞ በዚያ ነበር። ይህም እስራኤላውያን ከግብፅ ወጥተው ልባቸው ግን ከግብፅ እንዳልወጣ ከሚናገረው ክፍል ጋር ይስማማል። እኛ ዛሬ በዓለም ውስጥ ብንኖርም ከዓለም ግን አይደለንም። በዚህ ዓለም የክፋት አሰራርና ስርዓት ልባችን አልተያዘም። ልባችን ወደ እግዚአብሔር ካልተሳበ ግን ወደ ዓለም በቀላሉ ይመራል። እኛ አንድ ቀን የሚቃጠልና የሚጠፋ ምርጫ የለንም። ሎጥ መርጦ የገባበት ከተማ በእሳት መበላቱና መጥፋቱ የሚያሳዝን ነው። ከአብርሃም ቤት ከተለዩ በኋላ ወደ ሰዶም የመጡት ሁለቱ መላእክት ብቻ እንደነበሩ መጽሐፍ ቅዱስ ያሳያል። ይህ ነገር በአጋጣሚ የተፈጠረ ሳይሆን ጥልቅ መንፈሳዊ ትርጉም ያለው መሆኑን አንዳንድ የመጽሐፍ ቅዱስ ምሁራን ይጠቁማሉ። በአብርሃም ቤት ጌታ ራሱ ከመላእክቱ ጋር ሲገኝ፣ በሎጥ ቤት ግን ይህ መለኮታዊ መገኘት አልነበረም። ይህም ሎጥ አማኝ ቢሆንም ከእግዚአብሔር ጋር ያለው ኅብረት የደከመ መሆኑን ይጠቁማል። እርሱ ጌታን የሚቀበልና በቤቱ የሚያኖር መንፈሳዊ አቅም አልነበረውም። ከዓለም የተለዩና በትክክል ከእግዚአብሔር ጋር የሚመላለሱ ክርስቲያኖች ብቻ ናቸው ከእርሱ ጋር የተሟላ ኅብረት የሚኖራቸው። በዮሐንስ ወንጌል ምዕራፍ 14 ትእዛዜን የሚጠብቅ የሚወደኝ እርሱ ነው፣ ወደ እርሱም እንመጣለን፣ መኖሪያችንንም ከእርሱ ጋር እናደርጋለን ብሎ ጌታ አስተምሯል። እንዲሁም እነሆ በደጅ ቆሜ አንኳኳለሁ የሚለው ቃል ለአማኞች ወይም ለቤተ ክርስቲያን እንደሆነ ማስተዋል አለብን። ጌታ ከእኛ ጋር ጥልቅ ኅብረት ሊያደርግ እንደሚፈልግ ይገልጣል። ስለዚህ በቤታችን ውስጥ ቃሉን በማንበብ በእውነተኛ ንስሐና በጸሎት ከጌታ ጋር በየቀኑ ተከታታይና ጠንካራ ኅብረት በማድረግ መንፈሳዊ ክበብ መፍጠር አስፈላጊ ነው። ቤታችን ልክ እንደ አብርሃም ቤት ጌታ የሚወደውና የሚቀበለው መሆን አለበት። እንዲሁም ማንን እንደምንከተል፣ ከማን ጋር እንደምንቀራረብና ልባችን የተጣመረው ከምን ጋር እንደሆነ ራሳችንን በመመርመር መመላለስ አለብን። ከኃጢአት ጋር ቀስ በቀስ መለማመድንና መተሳሰርን መጠንቀቅ አለብን። ትንሽ መንሸራተት ትልቅ ውድቀት ያመጣል።
ልባችንን መጠበቅ አለብን። የሕይወታችን አቅጣጫ በውስጣችን ይጀምራል። እንዲሁም እግዚአብሔር ጻድቁን ከፈተና እንደሚያድን መታመን አለብን። እግዚአብሔር በየዘመናቱ ከራሱ ጋር የሚኖሩትን የተለዩ ሕዝቦች ይፈልጋል። እኛም ለዚህ ቅዱስ ዓላማ ራሳችንን ማዘጋጀት ይኖርብናል። ከቁጥር 12 እስከ 29 ስንመለከት የሎጥ ከሰዶም መውጣትና የከተማይቱ ጥፋት በግልጽ የእግዚአብሔር ፍርድና ምሕረት እንዴት በአንድ ጊዜ እንደሚሰራ ያሳያል። መላእክቶቹ ሎጥን ከነቤተሰቡ ከሰዶም ፈጥኖ እንዲወጣ በጽኑ ሲያስጠነቅቁትና ሲያቻኩሉት እናያለን። ይህ አስቸኳይነት መለኮታዊ ፍርድ እንደቀረበ ያመለክታል። ነገር ግን በዚህ ውስጥ የሚታየው ከፍተኛ ምሕረት ነው። ሎጥ የተቀበለውን መልእክት ለአማቾቹ ሲነግራቸው እነርሱ ግን እንደሚያፌዝ ቆጠሩት። ይህ የመንፈሳዊ ዕውርነትና የማመን እጥረት ምሳሌ ነው። ዛሬም ወንጌል ሲሰበክ ብዙዎች እንደዚሁ ናቸው። እውነት አይመስላቸውም። እንዲሁም የሚመጣውን ፍርድ አይገነዘቡም፣ ንስሐም አይገቡም። ፍርድ በደጅ እንዳለ አያስተውሉም። ሎጥ በመዘግየቱ መላእክቶቹ የእርሱን የሚስቱንና የሁለቱን ልጆች እጆች ይዘው ከከተማይቱ ውጭ አወጧቸው። እግዚአብሔር ራራለት። ይህ የእግዚአብሔር ምሕረት በግልጽ የታየበት ቦታ ነው። ሰው ሲዘገይ ሲደክም እንኳን እግዚአብሔር በጸጋው ይረዳዋል። ነገር ግን ይህ ጸጋ እንደ ልምድ ሊወሰድ አይገባውም። እነሆ አሁን የተወደደ ሰዓት ነው፣ እነሆ አሁን የድነት ቀን ነው የሚለውን የምሥራች ቃል ከመታዘዝ እንዳንዘገይ ያስጠነቅቃል። መታዘዝ በጊዜው ካልሆነ አደጋ አለው። እግዚአብሔርን ቆይ ነገ አትበለው፣ ቀጠሮ አትስጥ። ለመታዘዝ ትክክለኛው ቀን ዛሬ፣ እሱም አሁን ነው። ስለ ነገ እርግጠኞችም አይደለንም። ከዚያ በኋላ እግዚአብሔር በሰዶምና ገሞራ ላይ እሳትና ዲን ከሰማይ አዘነበ። ንስሐ ባለመግባታቸው ይህ ሁሉ ሆነባቸው። ይህ ፍርድ ሰው የሠራው ሳይሆን መለኮታዊና ሰማያዊ እርምጃ ነበር። ኃጢአት ሲበዛና ሰዎች ንስሐ መግባትን እምቢ ሲሉ ፍርድ የማይቀር መሆኑን ያሳያል። ነገር ግን በፍርድ መካከል እግዚአብሔር የራሱን ያውቃልና ያድናቸዋል። ዙዓር ለሎጥ መጠጊያ ሆነች። ይህም እግዚአብሔር ለሚያምኑት ሁል ጊዜ መሸሸጊያ እንዳለው ያሳያል። ነገር ግን የሎጥ ሚስት ታሪክ እጅግ ከባድ መልእክት ይዞ ይመጣል። እርሷ በአካል ከሰዶም ብትወጣም ልቧ ግን በዚያ ቀርቶ ነበር። ወደ ኋላ ተመልሳ ስለተመለከተች የጨው አምድ ሆነች። ይህም አለመታዘዝን፣ የተከፋፈለ ልብንና ከዓለም ጋር ያለ የተሳሰረ ሕይወትን ያሳያል። ኢየሱስም የሎጥ ሚስት አስቡ በማለት ለእኛ ታላቅ ማስጠንቀቂያ ይሰጣል። እስራኤላውያን እግራቸው ከግብፅ ቢወጣም በልባቸው ግን ወደ ኋላ እንደተመለሱ እኛም ከኃጢአት በአካል መለየት ብቻ አይበቃም፣ ልባችንም ከእርሱ መለየትና መቆራረጥ አለበት። ዓለምን የሚናፍቅ ጨለማ ያጠላበት ልብ ሊኖረን አይገባም። እግዚአብሔር አብርሃምን አሰበ፣ ሎጥንም አዳነ። ይህ የምልጃ ጸሎት ኃይል ታላቅ መሆኑን ያሳያል። ሎጥ በራሱ ጽድቅ ብቻ አልዳነም፣ ነገር ግን በአብርሃም ጸሎትና በእግዚአብሔር ጸጋ አመለጠ። ይህ እውነት ለሌሎች እንድንጸልይ ይጠራናል። ጸሎታችን የሰዎችን ሕይወት ሊነካ እንደሚችል ከዚህ ክፍል እንማራለን። ከዚህ በኋላም የሎጥ ሕይወት የሚያሳየው የዓለማዊነት አደጋ ነው። ከአብርሃም ከተለየ ጊዜ ጀምሮ ሕይወቱ ቀስ በቀስ እየወደቀ መጣ። ሎጥ በቤቱ ውስጥም ሆነ በሰዶም ላይ የጽድቅ ተጽዕኖ አላሳደረም ነበር። በመጨረሻም በሰዶም ያለውን ሁሉ አጣ። ሎጥ ነፍሱ ቢድንለትም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ እንደተገለጠው ሕይወቱ በእሳት እንደሚድን ሆነ። ይህ የእግዚአብሔር ጸጋ ነው። ነገር ግን የጠፋው ነገር እጅግ ብዙ ነው። ይህ ክፍል ታላቅ መንፈሳዊ ጥያቄ ያቀርብልናል። እኛ እንደ አብርሃም በእምነትና በመታዘዝ ለሌሎች በረከት የምንሆንን ወይስ እንደ ሎጥ ከዓለም ጋር ተጣብቀን ነፍሳችንን ብቻ የምናድነን? ወይስ እንደ ሰዶም ሕዝብ ፍርድ የሚጠብቀንን? የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጸጋው ሁሉን ለማዳን ይፈልጋል። ኢየሱስ ክርስቶስ የኃጢአተኞች ወዳጅ ነው። በእምነትና በንስሐ ወደ እርሱ የሚመጡትን ሁሉ ያድናቸዋል፣ አዲስ ሕይወትም ይሰጣቸዋል። የሎጥ ልጆች ኃጢአትና ውጤቱ ከቁጥር 30 እስከ 38 ውስጥ በግልጽ ሁኔታ ይታያል። ሎጥ በዞዓር መኖር ስለፈራ ከሁለት ሴት ልጆቹ ጋር በዋሻ ተቀመጠ። ሴት ልጆቹም ወንድ ከምድር ጠፍቷል፣ ዘራችንን ለማስቀጠል አንችልም በሚል ስጋት ተያዙ። ከፍርሃት ከተስፋ መቁረጥና ከአለማመን የተነሳ የሎጥ ልጆች
ኃጢአት ፈጸሙ። ልጆቹ የወይን ጠጅ አጠጡት፣ አብረውትም ተኙ። አብረውት ሲተኙና ሲነሱ ሎጥ አያውቅም ነበር። ልጆቹ ለፍላጎታቸው ተጠቀሙበት። ፍርሃትና የራስን ፍላጎት መከተል የእግዚአብሔርን መንገድ ከመጠበቅ ይልቅ የተሳሳተ ውሳኔን እንድናደርግ ይገፋናል። ከዚህ ኃጢአት ሞዓብና አሞን ተወለዱ። እነዚህ ሕዝቦችም የእስራኤላውያን ጠላቶች ሆነው ቆይተዋል። ነገር ግን የእግዚአብሔር ሉዓላዊነት ከሰው ልጆች ድካም አልፎ የሚሰራ ነው። ተግባሩ የሥነ ምግባር ውድቀትን የሚያመለክት ቢሆንም እግዚአብሔር ውጤቱን ይዋጀዋል። ይህ ኃጢአት ውጤት አስጨናቂ ነው። እግዚአብሔር ግን በምሕረቱ በረጅም ጊዜ ዕቅዱ ውስጥ አስገብቶ ለበጎ ይለውጠዋል። ሩት የመጣችው ከሞዓብ ነው። ከእርሷም ዳዊት በመጨረሻም ክርስቶስ ተወልዷል። በሰው ልጆች ድካምም እንኳን እግዚአብሔር ዕቅዱን ይፈጽማል። ነገር ግን ይህ ማስጠንቀቂያና የእግዚአብሔርን ሉዓላዊነት የሚያስረዳ ሐሳብ እንጂ ኃጢአትን የሚያበረታታ አይደለም። ምክንያቱም ይህን ስናደርግ ዕቅዱን እንዲፈጽም እየረዳነው አይደለም። ኃጢአት ስንሠራ ሁልጊዜ እየተቃወምነው ነው። ስለሆነም በእምነትና በንስሐ ከእርሱ ጋር በጽናት መመላለስ አለብን። ዘፍጥረት ምዕራፍ 19 በአጠቃላይ የሚያስተምረን ነገር የእግዚአብሔር ፍርድና ምሕረት አብረው እንደሚሰሩ ነው። ኃጢአት ሲጨምርና ንስሐ ከሰው ልብ ሲጠፋ ፍርድ እንደማይቀር ያሳያል። ነገር ግን በመካከሉ እግዚአብሔር የራሱን ሰዎች በምሕረቱ እንደሚያድን ይገልጣል። የሎጥ ታሪክ ለእኛ ግልጽ ማስጠንቀቂያ ነው። ከዓለም ጋር ተቀላቅለን መኖር መጨረሻው ኪሳራና ውርደት እንደሚያመጣ ያሳያል። ስለዚህ እውነተኛ መንፈሳዊ ሕይወትን መምረጥ ማለት ክፉን በመራቅ ከእግዚአብሔር ጋር ኅብረት በማድረግ መኖር ነው። እርሱን የሚመርጥ ሰው ድነትን ያገኛል። ዓለምን የሚመርጥ ግን ፍርድን ይቀበላል። የዛሬውን ጥናታችንን በዚህ ፈጽመናል። ቀጣይ እስከምንገናኝ መልካም ቀን